ቀን በስራ ደክመ ማታ ቡና ጠጥተ በምን ሰዓት ትተኛ ነው? እንቅልፍ ለምን ከሚሉት ውስጥ ነኝ። አንደኛዬን ስሞት ተኛለሁ። ሳውቅ ጀምሮ ባተሌና ረፍት የሌለው ሰራተኛ። መቼ ነው የምትዝናናው? ወይን ቢራ እየጠጣ ከጓደኞች ጋር ፈታ የምትለው? ይልቅ ፌስቡክ ላይ ስለተዋወቅኩት ልጅ ነገርኩ። ውቤ ብለሽ ደግሞ በፌስቡክ ከወንዶች ጋር መተዋወቅ ጀመርሽ? ታሺ ከልጁ ጋር እኮ አንሶላ አልተጋፈፍንም። መልእክት ብቻ ነው የምንላላከው። መጠንቀቅ ይኖርብሻል። በሶሻል ሚዲያ ላይ በርካታ አጭበርባሪ ሰዎች እንዳሉ ላንቺ አልነግርሽም። አታስብ፣ ጥንቃቄ አደርጋለሁ። አዳዲስ ነገሮችን ለመሞከር ብዬ ነው። ስራ ቦታ ካሉ ወንዶች ጋር ግንኙነት ለመጀመር ሞክሬያለሁ፣ ግን አልሆነም። የአክስቴ ልጆች የሚያዩት ፊልም አለ። ከሌላ ዓለም የመጡ ፍጡራን ታሪክ ነው። ካልሆነ ከነሱ ጋር የፍቅር ግንኙነት ጀምራለሁ። የሴትዮዋ ጉዳይ ግን በፍጹም ሊጨበጥልኝ አልቻለም። የሆነ የተደበቀ የምታውቀው ነገር ያለ ይመስለኛል። ያቶ ተፈሪ ሚስት? ተው እንደዛ አታስብ። ለምን? የተለመደ ሐሳብ ነው። ባል በተገደለ ቁጥር የመጀመሪያ ተጠርጣሪ ሚስት ናት። እንደዛ ማሰብ ለምን አስፈለገ? አቶ ተፈሪ ሀብታም ስለሆነ ነው ማለት ለገንዘብ ስትል ገደለችው ተብሎ ነው? ደስ አይልም። የተወሰነ እምነት ብንጥልባት ይሻላል። ውቤ ደህና ነሽ? ትንሽ አንቺስ እንዴት ነሽ? ወንድሜ መምጣቱን ሰማሽ? ግን አባቴ እዚህ ቤት እንዲመጣ አልፈቀደለትም። ለዛ ደህና አይደለም። ኑኑዬ ምን ነው አባ? የስራ ባልደረባ የገዛ ልጅ ላይ የሚጨክን ሰው መሆኑን እንድታውቅ አልፈለክም? ታላቅ ወንድምሽን እንደምትወጂው አውቃለሁ፣ ግን የሱ ፍቅር እይታሽን ጋርዶሻል። ወንድምሽ ወንጀለኛ ነው። የህይወቱን መንገድ እንደ ሳንቲም ገጽታ ከሰው ወደ አንበሳ ገልብጦታል። ኢቨንት ኦርጋናይዘር ሆኗል። አባ አናግሬዋለሁ። ለአመታት ምንም አይነት ወንጀል ውስጥ አልተሳተፈም እኮ። ቃላቶች ርካሾች ናቸው። ብዙ ወንጀለኞችን አውቃለሁ። የወንድምሽ ቃልም የቅጥፈት ቃል ነው። ስለ ወንጀለኞች ብዙ ማወቅ ጥሩ ሆኖ ሳለ ስለገዛ ልጅ ግን ምንም አለማወቅ ያሳዝናል።